ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ቤተልሔም መምሩ ነኝ። አብራችሁን ቆዩ። በየዘርፉ የተመዘገቡ ስኬቶችን በማጠናከርና ቀጣይ ግቦችን ለማሳካት ከወትሮ በተሻለ ሁኔታ መምራት እንደሚገባ የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ተናገሩ። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል የ2018 በጀት ዓመት የአንደኛ ሩብ ዓመት የመንግስትና ፓርቲ አፈጻጸም ግምገማ በቦንጋ ከተማ ተካሂዷል። ወንድሙ ካኪሎ ተጨማሪ አለው። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ የ2018 አንደኛ ሩብ ዓመት የስራ ዘመን በዋና ዋና የመንግስትና የፓርቲ ስራ ዘርፎች ስኬት የተመዘገበበት መሆኑን በመድረኩ ላይ አንስተዋል። አጠቃላይ የአንደኛ ሩብ ዓመት በአብዛኛው የዝግጅት ምዕራፍ ስራዎችን ስናከናውን የነበርንበት እንደዚሁ በስልጠናም በአቅም ግንባታም ከዛም ተከትሎ ደግሞ አመራር ግምገማና ማጥራት ሂደት ውስጥ ያለፍንበት ጎን ለጎን ደግሞ መደበኛ የሰላም የልማት የፖለቲካ ስራችን በጋራ እየተቀናጀን ስናከናውን የነበርንበት ነው። በዚህኛው ሩብ ዓመት ምንም እንኳን አንዳንድ የልማት ፕሮጀክቶችን በተለይ መስክ ላይ የሚሰሩ የግንባታ ፕሮጀክቶችን የክረምት ወራት ቢያደናቅፉም ነገር ግን በሌሎች በግብርናው፣ በትምህርቱ፣ በጤናው በምንሰራቸው ስራዎች ውስጥ ከእቅዳችን አኳያ የተሻለ አፈጻጸም የታየበት የግንባታ ስራዎችም ቢሆን የቅድመ ዝግጅት ስራዎቻቸው በተለይ ግዢና ጨረታ ጋር ያሉት ጉዳዮች ለፕሮጀክት የሚያስፈልጉ ግብዓቶችን እና የሰው ኃይልን የማሟላት የማሰናዳት ጉዳዮች ጎን ለጎን ሲከናወኑ የቆዩበት ነው። በኢኮኖሚ ልማት ዘርፍ በመኸር እርሻ በዋና ዋና ሰብሎች የታየውን የማሳ ሽፋን እድገትንና በሻይ ልማት ዘርፍ የተደረገውን እንቅስቃሴ ባብነት ጠቅሰዋል። በግብርናው ዘርፍ ላይ በተለመደው መንገድ የመኸር ምርትን በተሻለ መጠን የማሳ ሽፋንም የምርት አቅምም መፍጠር የቻልንበት ምናልባት ከ350-60 ሺህ ሄክታር መሬት በላይ በዚህ መኸር ወቅት በምርት ተሸፍነን ከ10 ሚሊዮን ኩንታል ምርት በላይ መሰብሰብ የቻልንበት ይሄ ትልቅ ለውጥ ነው። በአንድ በኩል የማሳ ሽፋናችንን እያሳደግ ነው ያለነው። ይሄ በዋና ዋና ሰብሎች ነው። በሌሎቹ በአትክልቱ፣ በፍራፍሬው፣ በስራ ስሩ የተሸፈነው ቀላል የሚባል አይደለም። በተለይ በዚህ ክረምት በግብርናው ላይ አንድ የተሻለ አፈጻጸም ያየንበት ባለፈው ዓመት በጋራ ከገመገሙ በኋላ ለምንድነው የሻይ ምርትን ማስፋት ያልቻልነው ብለን በ3-4 ወረዳዎች ላይ የሻይ ችግኝ ተከላ በጥሩ ሁኔታ ቅድመ ዝግጅት ተደርጎ በጣም ሰፋፊ የሆኑ በጌሻ፣ በሽሽንዳ፣ በዴቻ የሻይ ችግኝ ተከላና ዝግጅት አድርገናል። በእንስሳት መኖ ልማት ዘርፍም በስራ ዘመኑ የተጀመረው እንቅስቃሴ አበረታች መሆኑን ጠቁመዋል። በሌሎች ዘርፎችም ተጠናክረው መቀጠል ያለባቸው ተግባራት መከናወናቸውን በማከል የአመራር ውጤታማነትን ለማሳደግ የሚያስችሉ ስራዎችም በየደረጃው መጀመራቸውን አንስተዋል። ከስኬቶቹ ባሻገር በተለየ መንገድ መምራትን የሚጠይቁ ተግባራት መኖራቸውን ያመላከቱት ርዕሰ መስተዳድሩ አመራሩ ተጨባጭ ውጤት ለማስመዝገብ እንዲረባረብ አስገንዝበዋል። የልማት ስራዎችን ታች ወርዶ መደገፍ፣ ፕሮጀክቶችን መከታተልና ህዝቡ ለሚያነሳቸው የመልካም አስተዳደር ጥያቄዎች ችግር ፈቺ ምላሽ መስጠት በላቀ ቁርጠኝነት የሚፈጸም መሆኑን አስምረዋል። ይሄኛው ዓመት የተለየ ጥንቃቄ፣ የተለየ ትኩረት ምናልባት አሁን ከምንሰራው 2-3 እጥፍ ከፍ አድርገን እንድንሰራ በቅርቡ ባለፉት 2-3 ቀናት ባረግነው የስራ አስፈጻሚ መድረክም የተቀመጠ አቅጣጫ ስለሆነ አብዛኛውን ጊዜዎቻችንን ወደ ታች ወርደን የልማት ስራን በመደገፍ የፕሮጀክት ክትትል በማድረግ ህዝብ በማወያየት በአካባቢ የሚነሱ የመልካም አስተዳደር ጥያቄዎችን፣ ችግሮችን በመፍታት ነው የምናሳልፈው ከኔ ጭምር ማለት ነው። ቢሮ የምናሳልፈው ጊዜ ከ50% በታች ይሆናል። በወር ውስጥ 30 ቀናት ካሉ 15ቱን ቀናት ትክክለኛ ቀጥተኛ ድጋፍ ታች ሄደን ወርደን ፈተን አንድ ሰው ዝም ብሎ ደርሶ በመመለስ ውይይት በማድረግ ሳይሆን
በሄደበት አካባቢ ግብርናውን ከየት ወዴት አድርሷል፣ ትምህርትን ምን አድርጓል፣ ጤናን እንዴት አሻሽሏል፣ የመንገድ ፕሮጀክትን የት አድርሷል የሚለው አይነት ድጋፍ የምናደርግበት ቀጥታ ታች ወርደን የምንደግፍበት ነው። በግንባታ ላይ ያለው የጊምቦ ወረዳ አስተዳደር ጽሕፈት ቤት ህንፃ በተያዘለት ጊዜ ገደብ ተጠናቆ አገልግሎት እንዲሰጥ በትኩረት እየተሰራ መሆኑን የወረዳው አስተዳደር ገለጸም። ለግንባታው ስኬት ባለድርሻ አካላት አስፈላጊውን ድጋፍና ክትትል እንዲያደርጉም ጠይቀዋል። ዘገባው የባልደረባችን ሳሙኤል ቆጭቶ ነው። አማኑኤል ክንፌ እንደሚከተለው ያቀርበዋል። የወረዳው አስተዳደር ህንፃ ግንባታ ያለበትን ደረጃ አስመልክቶ አስተያየት የሰጡት የወረዳው ዋና አስተዳዳሪ አቶ ትብብሩ አሰፋ ህንፃው በ78 ሚሊዮን ብር ወጪ ተይዞለት ወደ ስራ የተገባ ሲሆን በአጭር ጊዜ ውስጥ ለማጠናቀቅ በትኩረት እየተሰራ መሆኑን ተናግረዋል። አስተዳዳሪው አክለውም ግንባታው ጥራቱን የጠበቀ እንዲሆን ድጋፍና ክትትል እየተደረገ መሆኑን አብራርተዋል። ይሄ አስተዳደር ህንፃውን ስናይ ወደ 78 ሚሊዮን ወጪ ተደርጎ እየተሰራ ያለበት ህንፃ ነው። ለዚህ ደግሞ አሁን ባለበት ደረጃ ዘንድሮ በአጭር ጊዜ ውስጥ እናስመርቃለን ብለን ካሰብነው ህንፃ አንዱ ነው። ለዚህ ደግሞ ምናልባት ህንፃው ጥሩ ደረጃ ከመጣ በኋላ ትንሽ በቅርብ ጊዜ ያው በየቀኑ ክትትል እናደርጋለን። ስናደርግ ትንሽ የሰራተኛ መቀነስ ሁኔታ ስለታየ ከዞን ባለሙያ መተን በአጭር ጊዜ ውስጥ የሚጠናቀቅበትን ሁኔታ ለኛ አስተያየት እንዲሰጡና እንዲያዩ ብለን ያደረገበት ሁኔታ አለ። አሁን እንግዲህ ያው ጣሪያ መምታትና የውስጥ የፊኒሺንግ ስራ ብቻ ነው ቀረውና ይሄን ደግሞ ምናልባት የተጀመረው 2015 ነው። 360 ቀን ነው እድል የተሰጠውና አሁን ያለቀ ነው ቀኑ። ስለሚያልቅ ደግሞ ይሄንን በየጊዜው ባለሙያም አለ ክትትል አድርጎ ቀኑ ከማለቁ በፊት በትክክል በተያዘው እቅድ መሰረት እንዲጠናቀቅ በጋራ ከባለሙያም ጋር እየሄድን ያለንበት ሁኔታ አለ። በተለይ ግንባታዎች ላይ ትልቁ ነገር ዛሬ ተሰርቶ ነገ የሚጠፉ መጥፋት የለበትም ማለት ለትውልድ የሚሻገር መሆን አለበት። ለብዙ ዓመት አገልግሎት መስጠት ያለበት መሆን አለበት። ከዚህ አንጻር ኃላፊነቱ ምናልባት በወረዳ ደረጃ አይደለም። በዞን ኮንስትራክሽን እና ከተማ ልማት ባለሙያ ከፍተኛ መሀንዲሶች አሉ። እነሱ ደግሞ በየጊዜው መጥቶ በየሳምንቱ በየ3 ቀኑ መጥቶ እየገመገሙ ጥራት ደረጃውን የሚያዩበት ሁኔታ አለ። ከዛ አልፎ በተለይ አሁን ዝም ብለ ፊዚካል ሲታይ ደግሞ ጥራት ያለ አሸዋ ነው የሚመጣው፣ ጥራት ያለ ማቴሪያል ነው የሚመጣው። እሱም በእይታ ማለት ነው። ቴክኒካሊ ግን ይሄ ሬሾ ይሄኛው ፔሮ ውፍረቱ ምን የሚለውን ነገር ላይ ቴክኒካሊ ባለሙያዎች በደንብ እየተከታተሉ ያሉበት ሁኔታ ስላለ አሁን ይሄ የሚታዩት ህንፃ ጥራት ላይ ችግር ይገጥማል ብለን አናስብም። ግንባታው ሲጠናቀቅ የአገልግሎት አሰጣጥ ሂደትን ለማሻሻልና የተገልጋዮችን እንግልት ለመቀነስ ጉልህ ሚና እንደሚኖረውም አንስተዋል። ለእንቅስቃሴ ውጤታማነት ባለድርሻ አካላት አስፈላጊውን ድጋፍና ክትትል እንዲያደርጉም አቶ ትብብሩ አሳስበዋል። እንደሚታዩት ሴክተሮች አብዛኛውን ሴክተሮች ምቹ አይደለም። ያው ምክር ቤት አለ፣ የአስተዳደር አለ፣ አብዛኛው ሰው የሚመጣበት ሌሎች የሴቶች ጽሕፈት ቤት፣ የውሃ ቢሮ፣ የኢንተርፕራይዝ እኛ ጋር ያለው ያ ፋይናንስ ላይ ያለው ህንፃ ውጪ ይሄ ነው ሁለተኛ ህንፃ ማለት ነው። ይህንን ስናይ ቢያንስ ከ15 በላይ ሴክተሮችን ይይዛል ብለን ነው የምንጠብቀው። ብዙ ሴክሽን ነው ያለው፣ ወደ 65 ሴክሽን አለው። ስለዚህ ይሄ በጣም ሰፋፊ ነው። በውስጡም አዳራሽ አለ፣ መሰብሰቢያ አዳራሽ ማለት ነው። ይሄ ደግሞ ቢጠናቀቅ ምናልባት ታች ፋይናንስ እና የገቢዎች ህንፃ ብዙ ሴክተሮችን ይዟል፣ ፎቅ ማለት ነው። ይሄ ደግሞ ቢጠናቀቅ አጠቃላይ እዚህ አስተዳደር ግቢ ውስጥ ያሉ ሴክተሮችን ይይዛል፣ ሌሎች ተጨማሪ ክፍሎችንም ያመቻቻል ብለን ነው የምናስበው። በኮንስትራክሽን ዘርፍ በዚህ ህንፃ እየደገፉ ያሉ ባለሙያዎችም ያው ክትትላቸውን እንዲያጠናክሩ ነው። ዞኑም ክትትሉን አጠናክረው በአጭር ጊዜ ውስጥ ምናልባት አሁን ኮንትራክተሩ ላይ እርምጃ የመውሰድ ስልጣን የለም ወረዳ ላይ። ይህንን እኛም ሪፖርት አድርገናል። በዚህ ልክ በጣም ተከታትለው ክፍተቱ ሳይታይ በገባው ውል መሰረት እንዲያጠናቅቅ ድጋፋቸው ይቀጥል የሚል ነው።
2018 ዓመተ ምህረት ከተስፋ ብርሃን ወደሚጨበጥ ብርሃን የመሻገር እንዲሆን የተጣለ ግብ እንዲሳካ አመራሩ ተግቶ መስራት እንደሚገባ ተገለጸም። የ2018 ዓመተ ምህረት የተቀናጀ የመንግስትና የፓርቲ ስራዎች ድጋፋዊ ክትትል ስራ በካፋ ዞን ደካ ክላስተር ተካሂዷል። በመርሃ ግብሩ የጌሻ፣ ሳይለም፣ ገዋታ ወረዳዎችና ደካ ከተማ አስተዳደር አስተባባሪ አካላት ተሳትፈዋል። ዘገባውን ከስፍራው ያደረሰን ባልደረባችን በላቸው በላይ ነው። ምህረት ማሞ እንደሚከተለው ታቀርበዋለች። ውይይቱን በጋራ የመሩት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብልጽግና ፓርቲ ሰው ሀብት አስተዳደር ዘርፍ ኃላፊ አቶ ተስፋዬ መኩሪያና የካፋ ዞን ምክትል አስተዳዳሪና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ በውይይቱ ባለፉት ዓመታት በሁሉም ዘርፍ የታየው ጠንካራ ጎኖችን አጠናክሮ ለማስቀጠልና ማሻሻል ባለባቸው ጉዳዮች ላይ መስራት ላይ ያተኮረ ስለመሆኑ አመላክተዋል። በዞኑ ባለፉት ዓመታት በፓርቲ መሪነት የተመዘገቡ የልማት ስራዎችን ለማጠናከርና ለማስቀጠል ሁሉም በየአደረጃጀቱ መስራት ያስፈልጋልን ብለዋል። በክልሉ የተጀመረውን የሻይ ልማት ማጠናከርና አርሶ አደሩ ከዘርፉ መጠቀም እንዲችልም ጠቁመዋል። በቡና ላይ እየታየ ያለው ውጤት ጥሩ ነው ያሉት አቶ ደመላሽ ግብይቱ ግን በስርዓት እንዲመራ ማድረግ አስፈላጊ መሆኑን ጠቁመዋል። በዞኑ የተመዘገቡ 39 የእርሻ ትራክተሮችን በአግባቡ በመጠቀም የሜካናይዜሽን እርሻ ዘዴ ማስፋት ያስፈልጋልን ብለዋል። የበጋ ስንዴን ገበያ ለማረጋጋትና አርሶ አደሩ የምግብ ዋስትናን ለማረጋገጥ ሚናው የጎላ በመሆኑም ይህንን ኢኒሼቲቭ ማጠናከር እንደሚያስፈልግም አቶ ደመላሽ ጠቁመዋል። አቶ ደመላሽ አክለው በየአካባቢው የሚታየውን የመሰረተ ልማት ጥያቄዎችን ለመመለስ ገቢ የማሰባሰብ ስራ ትኩረት ማድረግ እንደሚያስፈልግም አክለዋል። ከተሞችን ምቹና ማራኪ ለማድረግ ይሰራል ያሉት አቶ ደመላሽ በተለይም የከተማ ኮሪደር ስራ ማጠናከር ያስፈልጋልን ብለዋል። በትምህርት ዘርፍም ተማሪዎች ውጤታማ እንዲሆኑ ሁሉም ሊረባረብ ይገባል ያሉት ምክትል አስተዳዳሪው በአካባቢው የተገነቡ ያሉ ሞዴል ቅድመ መደበኛ ትምህርት ቤቶችን ለማስመረቅ መሰራት እንዳለበትም አሳስበዋል። በአካባቢው ያለው ሰላምና ጸጥታ ሁኔታ ዘላቂ እንዲሆን ከአጎራባች መዋቅሮች ጋር ያልተቋረጠ ውይይት ማድረግ እንደሚገባም ጠቁመዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የብልጽግና ፓርቲ ሰው አስተዳደር ዘርፍ ኃላፊ አቶ ተስፋዬ መኩሪያ በበኩላቸውም እንደ ሀገር 2018 ዓመተ ምህረት ከተስፋ ብርሃን ወደሚጨበጥበት ብርሃን የምንሸጋገርበት ወቅት ላይ በመሆናችን ግቡ ዘላቂ እንዲሆን በተገቢ መንገድ እየተሰራ ይገኛልን ብለዋል። ኢትዮጵያ የጀመረችው የማንሰራራት ጉዞ እውን እንዲሆን መንግስት ትኩረት በማድረግ እየሰራ ነው ያሉት አቶ ተስፋዬ ለዚህም ትላልቅ የሜጋ ፕሮጀክቶች በሀገር ደረጃ እየተተገበሩ መሆናቸውን ገልጸዋል። አካባቢው በክልሉ ለሌሎች መዋቅሮች አርአያ ሊሆኑ የሚችል ስራዎችን መስራታቸውን የጠቀሙት አቶ ተስፋዬም እነዚህም የተጀመሩ ልማቶችን በማጠናከር እንዲሁም ክልሉ ያለውን እምቅ አቅም መጠቀም እንዲችል መስራት ያስፈልጋልን ብለዋል። የካፋ ዞን በክልሉ ካሉ 6 መዋቅሮች በፓርቲ ስራዎች አፈጻጸም ግንባር ቀደም በመሆኑም አንደኛ መውጣቱን ያስታወሱት አቶ ተስፋዬም ውጤቱ ቀጣይነት እንዲኖረው አመራሩ ከአባላቱ ጋር በቅንጅት መስራት አለበትም ብለዋል። ካፋ የቡና መገኛ መሆኑን የጠቆሙት አቶ ተስፋዬም ይህንን ታሪክ በሚመጥን መልኩ ምርታማነት ላይ በመስራት የሀገሪቱ ኢኮኖሚ ላይ ሚናው እንዲወጣ መስራት ያስፈልጋልን ብለዋል። በዞኑ አንዳንድ ወረዳዎች እየሰሩ ያሉት የገጠር ኮሪደር ስራዎች ጥሩ መሆናቸውን ያነሱት አቶ ተስፋዬም የገጠር ኮሪደር ተግባሩ በሁሉም ፓኬጆች በሚያሟላ መልኩ መቀጠል እንዳለበትም አስገንዝበዋል። ቀጣይም መዋቅሮችን በአግባቡ በማደራጀትና በእቅድ እንዲመሩ ማድረግ፣ በፓርቲ እሳቤዎች መመራትና የፓርቲ አሰራርን መከተል፣ በቋሚነት መወያየት እንዲሁም በተግባር አፈጻጸም መመዘን ላይ ትኩረት ማድረግ እንደሚገባም ጠቁመዋል። በተመሳሳይ መልኩ ጥራትና ጥልቀት ያለውን አጀንዳ በማውረድና በመፈጸም የዜጎች ተጠቃሚነት ላይ መስራት ያስፈልጋለን ብለዋል። በውይይቱ የተሳተፉ የደካ ከተማ አስተዳደር፣ የጌሻ ወረዳ፣ የገዋታና የሳይለም ወረዳ አስተባባሪ አካላት በተሰጡ አስተያየቶች ቀጣይ 3 ወራት በፓርቲና በመንግስት የሚሰሩ ተግባራትን በማጠናከር ተጨባጭ ውጤት ማስመዝገብ እንደሚገባም ተናግረዋል። በ2018 ከተስፋ ብርሃን ወደሚጨበጥበት ብርሃን የምንሸጋገርበት ወቅት ነው ያሉት አመራሮቹም ይህንኑ ከማረጋገጥ አንጻር ማህበረሰቡን በማስተባበር እንደሚሰሩም ገልጸዋል። ትምህርት ቤቶች በመንግስት በጀት የማይሸፈኑ ፍላጎቶችን የውስጥ ገቢ በመሰብሰብ ማሟላት እንደሚገባቸው የካፋ ዞን ጌሻ ወረዳ ትምህርት ጽሕፈት ቤት ገለጸም። በወረዳው በሚገኙ ትምህርት ቤቶች በግብርና ዘርፍ የተለያዩ ተግባራትን በማከናወን የውስጥ ገቢ ለማሳደግ የተሰራ መሆኑ ተጠቁሟል። ዘገባው የባልደረባችን በላቸው በላይ ነው። ምህረት ማሞ ታቀርበዋለች። በጌሻ ወረዳ ባሉ ትምህርት ቤቶች የተለያዩ የግብርና ስራዎች ውስጥ ገቢ ለማመንጨት ታቅዶ እየተሰራ መሆኑን የወረዳ ትምህርት ጽሕፈት ቤት ኃላፊም አቶ አስራት ከተማ አስታውቀዋል። በወረዳው 49 አንደኛና ሁለተኛ ደረጃ ትምህርት ቤቶች መኖራቸውን የጠቆሙት ኃላፊውም ሁሉም ትምህርት ቤቶች ያለው ምቹ ሁኔታ ሁሉ በመጠቀምና የትምህርት ቤቱን ማህበረሰብ በማሳተፍ ገቢ ማስገኛ ስራዎች እንዲሰሩ በተቀመጠው አቅጣጫ መሰረት እንቅስቃሴ መጀመሩን አስረድተዋል። በመዳው ራፉ አንደኛ ደረጃ ትምህርት ቤት ስንዴ፣ በቆሎና አቮካዶን በማልማት ገቢ ለማመንጨት እየተሰራ መሆኑን የትምህርት ቤቱ ርዕሰ መምህር
ኢንጂነር አቶ ጸጋይ ገነሜ ገልጸው ሌሎች የገቢ ማስገኛ ስራዎች መኖራቸውንም ጠቁመዋል። የትምህርት ቤቱ የውስጥ ገቢን ከማሳደግ ባሻገር ለአካባቢው ማህበረሰብ ሞዴል በሚሆን መልኩ ለመኸር እርሻ ማሳ የማዘጋጀት ስራ ትኩረት ሰጥቶ እየተሰራ መሆኑን ጠቁመዋል። በባቶ ጊቴ አንደኛ ደረጃ ትምህርት ቤትም በአካባቢው ያለው ምቹ ሁኔታ በመጠቀም ትምህርት ቤቱን የሚደግፉ ስራዎችን እየሰራ መሆኑን የትምህርት ቤቱ ርዕሰ መምህር አቶ አደመ ቆጭቶ ተናግረዋል። በተያዘው በጀት ዓመትም በሬ በማደለብ ባቄላ፣ አተርና ስንዴ እንዲሁም ድንችን በማልማትና ሌሎች የግብርና ስራዎችን ከግማሽ ሚሊዮን ብር በላይ ለማግኘት አቅዶ እየሰሩ መሆኑን አስረድተዋል። በተመሳሳይ መልኩ በወረዳው የድርበዲ አንደኛ ደረጃ ትምህርት ቤትም በተለያዩ የግብርና ስራዎች እየሰራ ቢሆንም በተያዘው በጀት ዓመትም 1.2 ሚሊዮን ብር በላይ ለመሰብሰብ 11 በሬዎቹ ማደለብ ላይ እንደሚገኝና በወረዳም የሚገኙ ትምህርት ቤቶች ምቹ ሁኔታዎችን አሟጦ በመጠቀም ችግር ፈቺ ስራዎች ላይ ተሰማርተዋል። ትምህርት ቤቶች በሁሉም ዘርፍ ተሞክሮ የሚወሰድባቸውና ችግር ፈቺ ስራዎችን አቅደው መስራት እንደሚጠበቅባቸው የጌሻ ወረዳ ትምህርት ጽሕፈት ቤት ኃላፊ አቶ አስራት ከተማ በማጠቃለያ መልእክታቸው አስገንዝበዋል። ውስን የሰላምና ጸጥታ ችግር የነበረባቸው አካባቢዎችን ለማረጋጋት መንግስትና ህዝብ በጋራ በሰሩት ስራ ተጨባጭ ለውጥ መምጣቱን ብልጽግና ፓርቲ ገለጸም። የፓርቲው ምክትል ፕሬዝዳንት አቶ አደም ፋራህ ኢትዮጵያ ፈጣንና ጥራት ያለው እድገት እያስመዘገበች መሆኗን ተናግረዋል። መረጃው የፓርቲው ጽሕፈት ቤት ማህበራዊ ገጽ ነው። ክፍለ ዓለሙ እንደሚከተለው አጠናቅሮታል። የብልጽግና ፓርቲ ባሳለፍነው ሳምንት መገባደጃ ያካሄደውን የስራ አስፈጻሚ ኮሚቴ ስብሰባ ተከትሎ በፓርቲው ምክትል ፕሬዝዳንትና የዋና ጽሕፈት ቤቱ ኃላፊ አደም ፋራህ ማብራሪያ ተሰጥቷል። እንደ ምክትል ፕሬዝዳንቱ ማብራሪያ ብልጽግና ፓርቲ በልዩ ልዩ መመዘኛዎች ከአፍሪካ ቀዳሚው ፓርቲ ነው። የብልጽግና ፓርቲ ሀገር የሚያበለጽግ ሀገር በቀል ሀሳብ በመያዝ በአመራር ጥራቱ፣ በአደረጃጀት ስፋቱ፣ በአባላት ብዛቱ፣ በአሰራር ስርዓቱ ከአፍሪካ ቀዳሚ ፓርቲ ነው። በሁሉም መመዘኛ ሲታይ ብልጽግና ፓርቲ በአፍሪካ ቀዳሚው ፓርቲ ነው። በዓለም አቀፍ ደረጃ ደግሞ ግዙፍ ከሆኑ ትላልቅ ከሆኑ ፓርቲዎች አንዱ ነው። ለኢትዮጵያ የሚመጥን ራዕይ በመያዝ በኢትዮጵያ ሁለንተናዊ ብልጽግና የማረጋገጥ ራዕይ አለው። በሁሉም ዘርፎች የተሳካ ጉዞ እያደረገ ያለ ፓርቲ ነው። ፓርቲው ለሕዝብ ቃል የገባቸውን አጀንዳዎች በውጤታማነት እየፈጸመ መሆኑንም አቶ አደም ገልጸዋል። ባለፉት ዓመታት ለሕዝብ ቃል የገባቸውን በውጤታማነት እየፈጸመ እና ቃሉን በተግባር እያረጋገጠ ያለ ፓርቲ ነው። በቀጣይም ይህንን ጥረቱን አጠናክሮ ይቀጥላል። በፓርቲው ማብራሪያ እንደተገለጸው ባለፈው ዓመት 9.2 በመቶ ሀገራዊ እድገት የተመዘገበ ሲሆን በ2018 ዓመተ ምህረትም 10.2 በመቶ የኢኮኖሚ እድገት ለማስመዝገብ የሚያስችል እንቅስቃሴ መጀመሩን ተናግረዋል። የስራ አስፈጻሚ ኮሚቴው ባደረገው ስብሰባም በተለይ በኢኮኖሚው ባለፉት ዓመታት የሰራናቸው የልማት ስራዎች ትልቅ ውጤት ያመጡ መሆናቸውን ባሳለፍነው ዓመት 9.2% ወይም በመቶ የኢኮኖሚ እድገት መረጋገጡን በሚቀጥለው ዓመትም እንደዚሁ 10.2 በመቶ የኢኮኖሚ እድገት እንደሚረጋገጥ እድገቱም ጥራት ያለው መሆኑ የኢኮኖሚ እድገቱ ጥራት ያለው መሆኑ ነው በስራ አስፈጻሚው የተገመገመው። በተለይ ከጥራት አኳያ ኢኮኖሚው አካታችና የሕዝቡን ኑሮ የሚያሻሽል እንዲሆን ሰፊ ስራ ነው የተሰራው። እጅግ አመርቂ የሆኑ ውጤቶችም ተመዝግቧል። በስራ አስፈጻሚ ኮሚቴ ስብሰባ በግብርናው መስክ አነስተኛ ይዞታ ያላቸውን አርሶ አደሮች ተጠቃሚ የሚያደርጉ ሰፋፊ ስራዎች መሰራታቸው ተገምግሟል። በተለይ የኢኮኖሚ ጥራትን ለማረጋገጥ አካታችነትን እና የሕዝቡን ኑሮ ለማሻሻል ከተሰሩ ስራዎች መካከል አንዱና ዋነኛው ምርትና ምርታማነትን ማሳደግ ነው። በተለይ ከግብርና አኳያ አነስተኛ ይዞታ ያላቸውን አርሶ አደሮች ተጠቃሚ የሚያደርጉ ሰፋፊ ስራዎች ተሰርቷል። በዚህም ከፍተኛ ውጤት ተመዝግቧል። ለምሳሌ በ2010 ዓመተ ምህረት ይመረት የነበረው የሰብል ምርት 306.1 ሚሊዮን ኩንታል ነው በአመት። ይህንን በ2017 ወደ 1.57 ቢሊዮን ኩንታል ማሳደግ ተችሏል። ይሄ ማለት ከ2010 እስከ 2017 ድረስ በ5 እጥፍ ማሳደግ ተችሏል ማለት ነው። ከሰላም አንጻር በፓርቲው ምክትል ፕሬዝዳንት አደም ፋራህ በተሰጠው ማብራሪያ
አብዛኛዎቹ የሀገራችን አካባቢዎች ሰላምና ጸጥታ የተረጋገጠባቸው መሆኑን ተገልጿል። ከሰላም አኳያ እንደሚታወቀው በሀገራችን ችግር የነበረባቸው ውስን አካባቢዎች ነበሩ። አብዛኛው የሀገራችን አካባቢዎች ሰላምና ጸጥታ የተረጋገጠባቸው ናቸው። እነዚህ ውስን የሰላምና ጸጥታ ችግር ያለባቸው አካባቢዎችንም ወደ ተረጋጋና ሰላማዊ ሁኔታ ለመቀየር ሰፊ ስራ ነው ሲሰራ የቆየው። ይሄ በመንግስት መዋቅር በጸጥታ ኃይሉ ጥረት ብቻ ሳይሆን ህዝቡም የድርሻውን እንዲወጣ በማድረግ መንግስትና ህዝብ በመተባበር ችግር ያለባቸውን አካባቢዎች የማረጋጋት ሰላም የማድረግ ጸጥታቸው እንዲረጋገጥ የማድረግ ስራ ነው ሲሰራ የቆየው። በዚህም ውጤት ተገኝቷል። የፓርቲው ምክትል ፕሬዝዳንት አደም ፋራህ በጥቂት አካባቢዎች አልፎ አልፎ እያጋጠመ ያለውን የጸጥታ ችግር የመፍታት ስራ ይሰራል ነው ያሉት። በቀሪ ቦታዎችም ከህዝብ ጋር በመሆን ሰላምና ጸጥታን የማረጋገጥ ስራ፣ የህግ በላይነትን የማስከበር ስራ ይሰራል። ማንኛውም የፖለቲካ ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ በዲሞክራሲያዊ መንገድ ለማካሄድ ምቹ ሁኔታ ተፈጥሯል። የፖለቲካ ምህዳሩ ለዚህ ምቹ ነው። ስለዚህ ይህንን ምቹ ሁኔታ በመጠቀም ማንኛውም ጥያቄ ያለው አካል ጥያቄውን በሰላማዊ መንገድ ማራመድ ይችላል። መንግስት ከጠመንጃ ይልቅ የሰላም አማራጭ የሚከተሉትን ከግማሽ ርቀት በላይ በመሄድ ያስተናግዳልም ብለዋል። የሰላም አማራጭ የሚመርጡ አካላትን ምንጊዜም ከግማሽ ርቀት በላይ ሄደን ተቀብለን የምናስተናግድ ይሆናል። የሰላም አማራጮችን በማስፋትና ከህዝቡ ጋር በመሆን ህዝቡ ሰላማዊ ኑሮ እንዳይቃወስ የህግ በላይነትን የማስከበር ስራ እየተሰራ መሆኑንና ይህም ቀጣይነት እንደሚኖረውም ተናግረዋል። በአንድ በኩል የሰላም አማራጮችን በማስፋት በሌላ በኩል ደግሞ ከህዝብ ጋር በመሆን የህዝብ የዕለት ተዕለት ኑሮ እንዳይቃወስ ማህበራዊ ረፍት እንዳያጡ ከህዝብ ጋር በመሆን የህግ ማስከበር ስራውንም የማጠናከር ስራ ጎን ለጎን የሚሰራ ይሆናል። ጠቅላይ ሚኒስትር ዶክተር አብይ አህመድ ጥቅምት 18 2018 ዓመተ ምህረት ከምክር ቤት አባላት ለሚነሱ ጥያቄዎች ምላሽና ማብራሪያ እንደሚሰጡ የህዝብ ተወካዮች ምክር ቤት ገለጸም። ስድስተኛው የህዝብ ተወካዮች ምክር ቤት በአምስተኛ ዓመት የስራ ዘመኑ ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ማክሰኞ ጥቅምት 18 2018 ዓመተ ምህረት ሁለተኛ መደበኛ ስብሰባውን ያካሂዳል። በዚህም መደበኛ ስብሰባ ፕሬዝዳንት ታዬ አጽቀሥላሴ መስከረም 26 ቀን 2018 ዓመተ ምህረት ለሁለቱ ምክር ቤቶች የጋራ ስብሰባ ያደረጉትን የመክፈቻ ንግግር አስመልክቶ ከምክር ቤቱ አባላት በሚቀርቡ ጥያቄዎች ላይ ጠቅላይ ሚኒስትሩ ምላሽና ማብራሪያ ይሰጣሉ። ይህንን ተከትሎም ምክር ቤቱ የመንግስትን አቋም በማዳመጥ የድጋፍ ሞሽኑን ያጸድቃል ተብሎም ይጠበቃል። በዕለቱ በሚካሄደው የምክር ቤቱ መደበኛ ስብሰባ በአዲስ አበባ የሚገኙ የተለያዩ ሀገራት አምባሳደሮችና የዓለም አቀፍ ተቋማት ተጠሪዎች፣ የሃይማኖት አባቶችና የሀገር ሽማግሌዎች፣ የተፎካካሪ ፓርቲ ተጠሪዎችና ሌሎች ጥሪ የተደረገላቸው እንግዶች እንደሚገኙ ተጠቁሟል። የስብሰባው ሙሉ ሂደትም በቀጥታ ስርጭት ለህዝብ እንደሚተላለፍ ምክር ቤቱ አስታውቋል። ክቡራትና ክቡራን ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ዜናዎች እስካሁን የተከታተላችሁትን ይመስል ነበር። ዜናዎቹን በመምራት ቤተልሔም መምሩ አብሬያችሁ ቆይታ አደረግኩ። ቀሪ የከፋ ቴሌቪዥን መሰናዶች የሚቀጥሉ ይሆናል። በእኔ በኩል ሰላም ቆዩልን።